السلام عليكم ورحمة الله وبركاته. ودنا يتكبراتشو يا فاميلي ቤተሰቦች እንዴት ናችሁልኝ ሀባይቢ? እኔ ሰላም ነኝ አልሐምዱሊላህ። ረመዳን እንዴት እያደረጋችሁ? ሸህ ረመዳን እንግዲህ ሊሄድብን ነው። ዱዓ አድርጉ ኢንሻአላህ ሀባይቢ ማለት ነው። እና ውድ ቤተሰቦቼ ሁላችሁንም ሳላመሰግን አላልፍም። እንግዲህ ወደ ግማሽ ደርሰናል፣ ግማሽ ነው የቀረን። ኢንሻአላህ ሁላችሁንም በጣም ነው የማመሰግነው። ክበሩልኝ የኔ መልካሞች ማለት ነው። እና ዛሬ ያው ርዕስ ይዤ አይደለም የመጣሁት፣ አንዳንድ ጊዜ አለ አይደለም። እና ምንድን ነበረ ረመዳንን በሚመለከት ነው። እስኪ ረመዳንን በመመልኩ ነው ያሳለፍነው፣ የቀረችውስ ቀናቶች በመመልኩ ነው ማሳለፍ ያለብን የሚለው ነው። እንደገና ደግሞ ይሄ ተያይዞ በልጅነታችን ረመዳንን እንዴት ነበረ የሚለውን እንግዲህ በኮሜንት አስቀምጡልኝ ማለት ነው። ምክንያቱም ያው ከጊዜው አንፃር ርዕስ ይዤ አልመጣሁላችሁም። አንዳንድ ጊዜ አለ አይደለም ታውቁታላችሁ ሰዓቱንም ምንድነው የምላችሁ ረመዳንን ከቤተሰብ ጋር እንደሆነን በልጅነታችን እንዴት ነበር የምናሳልፈው የሚለውን እስኪ በኮሜንት አስቀምጡልኝ ማለት ነው። ሌላው በጣም ደስ የሚለው ነገር እንደዚህ እድሜያችን ሳይደርስ ከአባቶቻችን ከፋሚሊ ከቤተሰቦቻችን ጋር ሆነን ለማፍሰር ለማፍጠር እንዴት እንደምንደሰት፣ እንደዚሁም ደግሞ እነሱ ሳያዩን እየበላን እነሱን እየተደበቀን እየበላን ይሄ ያላጋጠማችሁ ሀባይቢ? እኔ ያው አድርገነዋል ብዬ አስባለሁኝ። እና ያው ረመዳን በጣም ደስ የሚል ወራት ነው። እና እናንተ ይሄን ነገር አድርጋችኋል ወይ የሚለውን በኮሜንት እስኪ ያስቀምጡልኝ ውዶቼዋ ማለት ነው። እና ያው ቤተሰቦቻችን እሷ ጾመኛ ነች እሱ ጾመኛ ነች እንድንባል፣ እንደዚህም ደግሞ ለትምህርት ቤት በሄድን ሰዓት እንደዚህ በቃ ህፃን ሆነን ባለንበት ታይም ላይ ረመዳን እንዴት ደስ እንደሚለን አሁንም ደስ ይለናል አልሐምዱሊላህ። እና ግን ያ የምታደርጉት ነገር አሁን ላይ ስታስታውሱት እንዴት ነው የሚለውን እንደገና ደግሞ እናትና አባቶቻችን ካልቀሰቀሱ ሌሊት ላይ ወይም ደግሞ እኛ እንደዚሁ እየተደበቅን እየበላን ጾመኛ ነን ብላችሁ አጋጥሟችሁ አያውቅም? እስኪ ካጋጠማችሁማ በኮሜንት አሳውቁኝ ማለት ነው ውዶቼ። እና አሁን የተቀረችው ቀናቶች እንግዲህ በጣም በስንዝር የምትቆጠር ነች። እና ኢንሻአላህ ሀባይቢ ጾሙ ከተቀበላቸው ባሪያዎች አላህ ሱብሓነሁ ወተዓላ ያድርገን። እና በዱዓ አትርሱ። አላህ ሱብሓነሁ ወተዓላ የርፈትን እንጀራ አላህ ይስጠን። ሀገራችንን ቤተሰቦቻችን ሁሉ አላህ ይጠብቅልን። እና ያጋጠማችሁ ነገር በረመዳን ላይ እስኪ በኮሜንት ገለጹልኝ ማለት ነው የኔ ውዶች። ሁላችሁንም ከልብ ነው ማመሰግነው። ኢንሻአላህ ካሁን በኋላ ያው ጥሩ ርዕስ ይዤ እመጣለሁኝ፣ ለእህቶቼ ይጠቅማል የሚል ነው። በዚሁ አጋጣሚ በምሰጠው አስተያየት ለሀባይቢ እኔ ከናንተ እውቀቱ ኖሮኝ ወይም ደግሞ ከናንተ በልጬ ወይም ደግሞ ፈጽሜው አይደለም ማለት ነው። ግን ከአንዷ እህቴ እንደዚህ ብላ ካስረዳችን እኔ ደግሞ ለእህቶቼ ለምንድን አላስረዳቸውም በሚለው አንጻር ነው። እና እኔን እንደ አዋቂ ወይም ደግሞ ከናንተ ተሽዬ ምናምን እንዳታስቡኝ በዚሁ አጋጣሚ ለነግራችሁ ነው። እና እስኪ ረመዳን ድባብ በልጅነታችን ምን እናደርግ ነበር? እንዴት ነበር የምናሳልፈው? አሁንስ የቀረችው ቀናቶች እንዴት ነበር? እንዴት ነው ልናሳልፍ የምንችለው የሚለውን በእርግጥ ስራ ይበዛብናል፣ አዎ የማይካር ነው። ነገር ግን በሰዓት በምንሰራው ታይም ስንጨርስ ምን ማድረግ እንዳለብን መቼም ሁላችሁም ይገባችኋል። እና ሀባይቢ እስኪ ሁላችሁንም ሀሳባችሁን ያሳለፋችሁትን ታይም ማወቅ ፈልጋለሁኝ። በኮሜንት እንድታሳውቁኝ የኔ ወዶች ማለት ነው።
እና ሁላችሁንም ክበሩልኝ። ከልብ ነው የማመሰግነው። ወደ ቪዲዮ አጠር ያለ ቪዲዮ ይዤላችሁ ደግሞ ቀርቤያለሁኝ። እቺ የቀረችውን ቀናቶችን በምን መልኩ ማሳለፍ እንዳለብን የሚለው ነው እና አብሽሩልኝ ሀባይቢ። አንቺም ሌሎቻችንም እንዲያርገን ብንጠቀሙ ረመዳን ስፔሻሊ ሴቶች ላይ ይሄ ጎለናል እና እዚህ ላይ ሞር ስኬጁል አውጥተን በዚህ መልኩ ብናረገው ብንትዩ ነገር ካለ ምክርም ቢሆን እና ሌላ የምታስተላልፊ ነገር ካለ? ያው ከረመዳን ጋር በተያያዘ ቅድምም ብየዋለሁ፣ የሁላችንም ድክመት ነው፣ የሴቶች የሁላችንም ድክመት ነው። ያው ወሩን አንጠቀምበትም። ወሩ ምን ያህል በጣም አስፈላጊ ወር መጠቀም ያለብን ወር እንደሆነ ሁላችንም እናውቃለን። ግን በተለያዩ ምክንያቶች እንዘናጋለን። ያው አላህ ይወፍቀን ያስተካክለን። ግን ከዛ በተሻለ እንዳልሽው አሁን ቤት የምንውል ሰዎች በተቻለ መጠን ቀን ላይ ስራችንን ጨርሰን ከዛ ኢፍጣር ሰዓቷን ካፈጠርን በኋላ ድካም እንዳይኖር ምናምን ቀን ላይ ረፍት በማድረግ ብንዘጋጅ፣ ልክ እንደኛ ደግሞ ውጭ ውሎ ለሚገባ ሰው ደግሞ ያው በተቻለ በርግጥ ከባድ ነው ማለት እንደዚህ አድርጊ ብለሽ የምታስተካክለው ነገር አይደለም። ነገራው ቀላል አይደለም። ያው በደንብ ስራ ይፈልጋል። በደንብ ያው ራስሽን አዘጋጅተሽ እንዴትም ብለሽ ለመጠቀም መሞከር ነው እንጂ አሁን እንደዚህ እኔና አንቺ እንደምናወራው ቀላል አይደለም። አሁን እኔም እንደዚህ ላለው እንጂ ልክ ሲደርስ ከባድ ነው። የመጀመሪያው የረመዳን ወቅቶችን እንጠቀምባቸውና መጨረሻ አካባቢ መጠንከር ነው ያለብን። ግን እንዘናጋለን። በደንብ መጠንከር ያለብን ታይም ላይ በደንብ መዘናጋቶች እንደሚኖሩት እዛ ታይም ላይ ነው። ግን እንደውም በደንብ መጠንከር የነበረብን ነው እዛ ላይ መጀመሪያ ያው ሞራሉን ምናምን ስላለ ቀነቃ ብለን ከዛ ግን በኋላ ድክም እያልን እንሄዳለን። ግን ብቻ አላህ ያግራለን እና በተቻለ መጠን ደግሞ አላህ ነው የሚያውቀው። የቀጣዩን አመት እንድረስ አንድረስ አላህ ነው የሚያውቀው። ሁላችንም አላህ ያድርሰን። ግን ባገኘነው ብንጠቀም መድረስ እንደም ስለማይችል በትክክል አላህ ያድርሰን። ግን በዚህኛውም አላህ የምንጠቀም ያድርገን ኢንሻአላህ። ተጠቅመን ደግሞ ሁላችንም የተሻለ ቦታ እንደምንገናኝ እና በተረፈ በጣም አድርጌ አመሰግናለሁ ስለጋበዝሽኝ። ሻው ድረስ ስላዳመጣችሁኝ በጣም ነው የማመሰግነው። ያው ተመታዘን ነው ኢንሻአላህ የቀረችው ቀናቶችን በኢባዳ በዚክር እናሳልፋት ሀባይቢ። ዱዓ እናድርግ ኢንሻአላህ። ሀገራችን ዋናው ነገር ሀገራችን ሰላም ከሆነ ለኛ አይመራችን ሁሉ ነገር ጤንሽን ሊኖረን አይችልም እና ኢንሻአላህ ለሀገራችን ሰላም ያደርግልን ሀባይቢ። ሁላችንም ደግሞ ተያይዘን ውጤታማ የምንደርስ ሱመያዎች ያደርገን እና ሁላችሁንም ከማመስገን በላይ እንግዲህ ምንም ቃላቶች የለኝም። ክበሩልኝ እላለሁ የኔ ወዶች። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።